ሙሉ እንዳለ እፎይ ይገደል ነው ኮመንቱ። ኔክስት እፎይ፣ ኔክስት እፎይ። ይሄ ጤናማ አይደለም እንደ ሰውኛ። ኦኬ ያ ሰውዬ ቁርአን እንደዚህ በዚህ ምክንያት አቃጥሏል። ሀገሩ የተሰደ ወጣው በምን ምክንያት ነው? ቤተሰቦቹ ላይ እንደዚህ ኢራቅ ላይ ምን ያህል እንደሚገደሉ አታውቁ ይሆናል። ቤተክርስቲያናቸው ይቃጠላል፣ መጽሐፋቸው ይቃጠላል፣ አይኤስአይኤስ ምን ያህል እንደሚጫወትባቸው ይታወቃል። ስንት ሚሊየን ህዝብ ዳታው ከሌላችሁ መጠየቅ ነው ወይ? እኛ እሱን ብቻ ነው ያሳየ ነው። ከዛ ያንን ታርጌት ታርገው ቁርአን ያቃጠለውን ታርጌት ታርገው እኔን መንታን ነው የፈለጉት ሙስሊሞቹ። ከዛ የእኛ ልጆች መጡና ንጽጽር ከሚሰሩት ውስጥ በአንድ አሮጊት በሚመሩ ትክክል ነው ቅጣቱ ይገባዋል። which is ኢምፕሊኬሽኑ ምንድነው? ኔክስት እፎይ እያሉ ያሉት እነሱ ነገ እኔን ሲገሉ ትክክል ናቸው ነው። የተወሰደው እርምጃ ትክክል ነው። ሙስሊሞቹም በዚህ መጠን አላሉ። ቪዲዮ ሊትራሊ እፎይ በተገኘበት ይገደል እያሉ እየሰሩ ቪዲዮ የኛዎቹ ወጥተው ትክክለኛ ቅጣት ነው የሚገባው ነው። ያውም አብረን ንጽጽር ስትሰራ የነበርክ ሰው ከዛ ደግሞ ጀማት ደራይተህ እኔ ጋር ትልካለህ እኔን ለማሰደብ። አንተ ትናንት ነው የመጣ አንተ ምናምን ኑ የእናንተን ጭንቅላትና የኔን ጭንቅላት ያን እንታያይ። ማንኛው ነው ደደብ? እንታያይ እስኪ። ሁላችሁም ድቤ ልገቡልኝ ትችላላችሁ። ብቻዬን እገባለሁ። 1 ወር ሰጣችኋለሁ። እኔ 1 ወር አጤረራ ተሸክመና ሳላነብ መጥቼ በጭንቅላቴ ይዤ እናንተን በልጣችኋለሁ። ነሰሳሪ ከሆነ እንደዚህ መራገጥ ካስፈለገም ማለት ነው። ምንም አታውቁም። ተማሪዎቻችን ይበልጧችኋል። አሁን እናመጣችኋለን። ስለዚህ ብዝት ብትሳደብ ቴክስት ብታደርጉልኝ ደንታ አይደላችሁም። እንኳን እናንተንና ኦልሞስት የሀገሪቷ ግማሽ ሙስሊም ባለበት ላይ ደረቴ ነፍቼ የምንቀሳቀሰው ምሰራው ምን እንደሆነ የምናገረው ምን እንደሆነ አውቃለሁ። አስቀድሞ የተጀመረው በአንድ እንትን አይደለም። ከዚህ በፊት ልክ ይያዝ ምናምን በሚባልበት አብረው ኦኬ እሱ ቤት አልገባም፣ ኦኬ እሱ እንደዚህ ነው፣ እናንተ ትክክል ናችሁ ብለው ያሉ ሰዎች ናቸው። አንደኛዋ እንደዛ ነገር ነች። ለሙስሊሞች ሄዳ እንደዛ ያለች ማለት ነው። አንድ አይደለም 5 ምስክሮችን ሰምቼ 5 ሰው ነግረውኝ እንዲህ ምንድን ነው ችግር አለ? አይ ተውት የሴት ባህሪ ነው ብዬ ተውኩኝ። ከኔ ጋር ቢፍ ምንም ያያይዘን ስለሌለ ሲጀመር እኔ ከሴቶች ጋር ማውራትም አልወድም ታውቃላችሁ። በውስጥ ማንም ማውራውም የለም። አይ ባህሪያቸው ይሆናል ብዬ ተውኩኝ። ለማቀሳሰር ሞከረች። ቀጠለና የነገር ወንዶቹ ገቡበት ማለት ነው። እስኪ ማንኛው ደደብ እንደሆነ እንተያይ። እስኪ ዲቤት ግቡልኝ እናውቃለን ካላችሁ። ነሰሰሪ ከሆነ የምትሰሩትን እያመጣን ዱቄት ማድረግ እንችላለን። እናንተ ምንም አታውቁም ማለት እናንተን እንትን ማለት እንችላለን እኛ። ማንኛው ደደብ ነው? ማንኛው ነው አህያ ጭንቅላት ያለው? እንተያያለን።